ሰላም ጤና ይስጥልን። ይህ ዶት ቱቶሪያል ነው። ስሜ ዘሪሁን ይባላል። በዛሬ የማሳያችሁ የመጀመሪያውን የኮምፒውተር ጽንሰ ሀሳብ የሆነውን የመሰረታዊ የኮምፒውተር ስልጠና ነው። በዚህ ኮርስ የምናያቸውን ቶፒኮች እናሳያችኋለን። የመጀመሪያው ኮምፒውተር ዴፊኒሽን፣ ኮምፒውተር ፓርትስ፣ ታይፕስ ኦፍ ኮምፒውተር፣ አዘር ታይፕስ ኦፍ ኮምፒውተር እና ናው አባውት ኮምፒውተር ስፔክ የሚሉትን እናያለን ማለት ነው። የመጀመሪያው ምንድነው የሚሆነው? ዋት ኢዝ ኮምፒውተር ከሚለው እንጀምራለን። ኮምፒውተር ማለት ምን ማለት ነው? ኮምፒውተር ማለት ምን ማለት ነው? ኢት ኢዝ አን ኤሌክትሮኒክ ዲቫይስ ዛት ማኒፑሌት ኢንፎርሜሽን ኦር ዳታ ኢት ሃዝ አቢሊቲ ቱ ስቶር ሪትራይቭ ኤንድ ፕሮሰስ ዳታ። ምን ማለት ነው? ኮምፒውተር ማለት አንድን ግብአት ኢንፑት ተጠቅሞ የገባውን ዳታ ፕሮሰስ አድርጎ የሚፈልገውን አውትፑት ወይም ውጤት የሚሰጠን ምን ይባላል? ኮምፒውተር ይባላል። ኮምፒውተሩ በሚረዳው መልኩ ኤክስኪዩት አድርጎ በመጨረሻ የሚፈልገውን ውጤት ይሰጠናል ማለት ነው። ለምሳሌ ከኛ ትዕዛዝ የሚቀበለው በምን ሊሆን ይችላል? በኪቦርድ ሊሆን ይችላል፣ በማውዝ ሊሆን ይችላል፣ በማይክ ሊሆን ይችላል ማለት ነው። ሌላ ቀላል ምሳሌ ብነግራችሁ ሁላችንም ስልክ እንጠቀማለን። ስልካችን ላይ ታይፕ ስናደርግ ምን እያደረግን ነው? ኢንፑት እያስገባን ነው ማለት ነው። ቴክስት በፍጥነት ያ ኢንፑት ያስገባ ነው ምን ይሆናል? ፕሮሰስ ይሆናል። ፕሮሰስ የሚሆነው ምን ላይ ነው? ፕሮሰሲንግ ዩኒት ላይ ማለት ነው። ከዛ ስክሪናችን ላይ የምናየዋለን ፕሮሰስ የተደረገው ጽሁፍ እናየዋለን ማለት ነው። በፍጥነት ባይዘው ፕሮሰስ የሚሆነው ማለት ነው። ታይፕ ስናደርግ ወዲያው ይቀየራሉ ማለት ነው። ባይዘው ያው ማሽን ላንጉጅ አንደርስታንድ የሚያደርገው ባይነሪ ነው። ምን ማለት ነው? ዜሮ ወይም አንድን ማለት ነው። ሶ በአጠቃላይ ኮምፒውተር 4 ሂደቶች አሉት። የመጀመሪያው እንዳልኳችሁ ምንድነው? ኢንፑት ነው። ኢንፑት በምንድን ነው የምናስገባው? በኪቦርዳችን ሊሆን ይችላል፣ በማውዝ ሊሆን ይችላል፣ ወይም በማይክ። አሁን ለምሳሌ እኔ ሪከርድ ያደረኩት ያሉት በምን ሊሆን ይችላል? በስልክ ሊሆን ይችላል፣ በማይክ ሊሆን ይችላል ማለት ነው። ቀጣዩ ምንድነው? ሁለተኛው ፕሮሰሲንግ ዩኒት ነው። ፕሮሰሲንግ ዩኒት በምንድን ነው ፕሮሰስ የሚደረገው? በሴንትራል ፕሮሰሲንግ ዩኒት ወይም እንለዋለን ሲፒዩ ማለት ነው። ሶስተኛው አውትፑት ነው። አውትፑት ላይ ሪዘልት የምታገኙበት ማለት ነው። ለምሳሌ ቅድም ስልካችሁ ላይ ጽፋችኋል፣ ስክሪናችሁ ላይ የምታዩቸው ካራክተሮች ወይም ጽሁፎች አውትፑቶች ናቸው ማለት ነው። ፋይናሊ ፎር ፊውቸር ዩዝድ የምንፈልገው ከሆነ ምን እናደርጋለን ማለት ነው? ፎር ፊውቸር ዩዝድ የምንፈልገው ከሆነ ስቶር እናደርገዋለን ማለት ነው። ኢንፑት ላይ ቅድም እንዳልኳችሁ በኪቦርድ፣ በማውዝ፣ በማይክ ልናስገባ እንችላለን። ኢንፑት ካስገባን በኋላ ምን ይደረጋል? እዚህ ጋር እንደምታዩት ፕሮሰስ ይደረጋል። ፕሮሰስ ኢንፎርሜሽን አውትፑት ነው። ከዛ ፋይናሊ እኛ የምንፈልገው ከሆነ ፎር ፊውቸር ዩዝድ የምንጠቀምበት ከሆነ ምን እናደርገዋለን? ስቶር እናደርገዋለን ሜሞሪያችን ላይ ማለት ነው። ስቶር እናደርገዋለን ማለት ነው። ኦኬ። ቀጣዩ ምንድነው? ኮምፒውተር ፓርት ነው። ኮምፒውተር ፓርት ላይ ሲመጡ ሁለት አይነት የኮምፒውተር ፓርቶች አሉ። የመጀመሪያው ሃርድዌር ነው። ሁለተኛው ሶፍትዌር ነው። ሃርድዌር ኢዝ ኤ ፓርት ኦፍ ኮምፒውተር ዛት ኢዝ ኤ ፊዚካል ስትራክቸር። ፊዚካል ስትራክቸር ወይም በእጃችን ልንዳስሰው የምንችለው ነገር ምን ይባላል? ሃርድዌር እንለዋለን። ለምሳሌ እንደ ኪቦርድ፣ እንደ ማውዝ፣ እንደ ፕሪንተር ሊሆን ይችላል። ሰው ይሄ በእጃችን እንዳስሰዋለን ማለት ነው። ሶፍትዌር ደግሞ ስንመጣ ሴት ኦፍ ኢንስትራክሽን ነው። ሴት ኦፍ ኢንስትራክሽን ዛት ቴልስ አስ ዋት ቱ ዱ ኦር ሃው ቱ ዱ ኢት። እንግዲህ ሴት ኦፍ ኢንስትራክሽን ነው ወይም መመሪያ ነው ብለናል። ሶ እዚህ ጋር ዋት ቱ ዱ ኤንድ ሃው ቱ ዱ የሚለው እንደየ ሶፍትዌሩ ይለያያል ማለት ነው። ፎር ኤግዛምፕል ሶፍትዌር ኢንክሉድስ ላይክ ዌብ ብራውዚንግ፣ ጌምስ፣ ወርድ ፕሮሰሲንግ ማለት ነው። ለምሳሌ ወርድ ፕሮሰሲንግ ማለት ጽሁፎችን አብዛኛው የምንሰራበት የማይክሮሶፍት ፕሮዳክት ነው። ዌብ ብራውዘር ላይክ ኢንተርኔት ናቪጌት በምታደርጉበት ጊዜ ምን ትጠቀማላችሁ? ዌብ ብራውዘሮችን ትጠቀማላችሁ። ለምሳሌ እንደ ጉግል ክሮም፣ ሞዚላ፣ ኦፔራ ልትጠቀሙ ይችላላችሁ፣ ወይም ጌም ልትጫወቱ ትችላላችሁ ማለት ነው። እነዛ ምንድን ናቸው?
ሶፍትዌሮች ናቸው ማለት ነው። አሁን የጠቀስናቸው ባይ ዘ ወይ የአፕሊኬሽን ሶፍትዌሮች ናቸው። ሶ እዚህ ጋር እንደምታዩት ሃርድዌር ላይ ምንድነው ብለናል? ፊዚካል ኮምፖነንቱ ነው ወይም ታቸብል ፓርቱ ነው ማለት ነው። ሃርድዌር ላይ ሲመጡ ምን አለ? ዜር ኢዝ ኢንፑት ዲቫይስ አለ። ኢንፑት ላይ ሲመጡ ፎር ኤግዛምፕል ኪቦርድ፣ ማውዝ፣ ቅድም ያልኳችሁ ማይክ ሊሆን ይችላል፣ ሌሎች አዘርስ። ሰው አውትፑት ላይ ደግሞ የምታገኙት ለምሳሌ ሲስተም ዩኒት ይኖራቸዋል። ሲስተም ዩኒት ወይ ቦክሷ ምን ትባላለች? ሲስተም ዩኒት ይባላል። ከስር ለምሳሌ የምታስቀምጡት ዴስክቶፕ አሁን ምን አለው? ሲስተም ዩኒት አለው ለብቻው። ለምሳሌ ዴል ኮምፒውተር አብዛኞቻችሁ ስለምታውቁት ዴል ለብቻው አንድ ሲስተም ዩኒት ይኖረዋል። ከዛ ሞኒተር ይኖራል። ሶ ሲስተም ዩኒቱን ከሞኒተሩ ጋር ካላገናኛችሁት ምን አታገኙም? አውትፑት አታገኙም ማለት ነው። ፕሪንተር ማለት ለምሳሌ ምን አረጋችሁ? ጽሁፍ ጻፋችሁ። ከጻፋችሁ በኋላ ጀስት ፕሪንት ታደርጉታላችሁ። ፕሪንት ታደርጉ የምናገኛችሁ አውትፑት አገኛችሁ ማለት ነው። ሌላው ሴንትራል ፕሮሰሲንግ ዩኒት ነው። ምን ይባላል ይሄ? ዘ ብሬን ኦፍ ዘ ኮምፒውተር ማለት ነው። ብዙ ነገሮች ፕሮሰስ የሚደረጉት እዚህ ጋር ነው ማለት ነው። ሌላ ሚሞሪ ኤንድ ስቶሬጅ ይላል። እዚህ ጋር ስትመጡ የመጀመሪያው ራንደም አክሰስ ሚሞሪ፣ ሁለተኛው ሃርድ ድራይቭ ላይ ስትመጡ ሃርድ ዲስክ ላይ ስትመጡ ሁለት አይነት ሃርድ ዲስኮች አሉ የምንጠቀምባቸው ከረንትሊ ማለት ነው። የመጀመሪያው ጀስት ኤችዲዲ ሃርድ ዲስክ ድራይቭ የምንለው ነው። ሁለተኛው ኤስኤስዲ፣ ሶስተኛው ደግሞ ሁለት ናቸው። ሃርድ ድራይቭ እና ኤስኤስዲ ማለት ነው። ኤስኤስዲ በጣም ፈጣን ነው ስትጠቀሙበት። ሞር ሪኮመንድ አደርጋችኋለሁ የኛውን ብትጠቀሙ። በተለይ እንደዚህ ትልልቅ ፕሮጀክቶች የምትሰሩ ከሆነ ለምሳሌ ኢንጂነሪንግ ሊሆን ይችላል፣ ግራፊክስ ልትሰሩ ትችላላችሁ፣ ቪዲዮ ኤዲቲንግ ላይ ልትሰሩ ትችላላችሁ። ስለዚህ ይሄኛው በጣም ፋስት የሆነ ሃርድ ዲስክ ነው። ይሄን ብትጠቀሙ ሪኮመንድ አደርጋችኋለሁ። ከ128 ጂቢ እስከ 1 ቴራ እስከዛ በላይም አለ። እሱን ገዝታችሁ ልትጠቀሙ ሪኮመንድ አደርጋችኋለሁ። ሃርድ ዲስክ ኤችዲዲ ደግሞ ስትመጡ ኖርማል ሃርድ ዲስክ ነው። ከዚህኛው ትንሽ ቀርፈፍ ይላል ማለት ነው። እና ለምሳሌ ስትገዙ ጀስት አንደኛውን ኤስኤስዲ አድርጋችሁ አንደኛውን ደግሞ ኤችዲዲ ማድረግ ትችላላችሁ። ኤችዲዲ ላይ ኖርማል ፋይላችሁን ማስቀመጥ ትችላላችሁ። እዚህኛው ላይ ደግሞ አፕሊኬሽን ሶፍትዌሮቻችሁን ጭናችሁ መጠቀም ትችላላችሁ ማለት ነው። ሌላው ምንድነው? ሮም ነው። ሪድ ኦንሊ ሚሞሪ። በእነዚህ ዙሪያ ላይ ለምሳሌ በሃርድ ዲስክ እነዚህ አንድ ቪዲዮ ለብቻ ሰራላችኋለሁኝ በስቶሬጅ ዲቫይስ ላይ ያሉትን ነገሮች ማለት ነው። ሌላ ሁለተኛው ምንድነው? ሶፍትዌር ነው። ሶፍትዌር ማለት ዘ ሴት ኦፍ ፕሮግራምስ ኤንድ ኢንስትራክት ዛት ቴልስ ዘ ኮምፒውተር ዋት ቱ ዱ ማለት ነው። ሴት ኦፍ ፕሮግራም ነው ማለት ነው። ሶፍትዌር በሁለት ይከፈላል። ምንና ምን ናቸው? ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ማለት ነው። ሲስተም ሶፍትዌር የምንለው ኦፕሬቲንግ ሲስተሙ ነው። ለምሳሌ የምትጠቀሙት ኦፕሬቲንግ ሲስተም ዊንዶውስ 7 ሊሆን ይችላል፣ 10 ሊሆን ይችላል፣ ወይም 11 ሊሆን ይችላል። እነዚህ የኦፕሬቲንግ ሲስተም አይነቶች ናቸው ማለት ነው። እነዚህ ደግሞ የማን ፕሮዳክቶች ናቸው? የማይክሮሶፍት ፕሮዳክቶች ናቸው ማለት ነው። ኦፕሬቲንግ ሲስተም ስትመጡ አንድ ኮምፒውተር ኦፕሬቲንግ ሲስተም ከሌለው ነቲንግ። ምክንያቱም ኢንተርሚዲተሩ ምኑ ነው? ኦፕሬቲንግ ሲስተሙ ነው። ስለዚህ ክራሽ ቢያደርግባቸው ኦፕሬቲንግ ሲስተሙ ከዛ ኮምፒውተር ጋር መግባባት አትችሉም ማለት ነው። የግድ ምን ያስፈልጋችኋል? ኦፕሬቲንግ ሲስተሙ ይኖራል ማለት ነው። ኦፕሬቲንግ ሲስተም ስትጭኑ ምንድነው ሪኳየርመንቱ ማየት ይኖርባችኋል። ለምሳሌ 10 ስትጭኑ ምን አይነት ሪኳየርመንት ነው የሚፈልገው፣ 11 ስትጭኑ ምን አይነት ሪኳየርመንት ነው የሚፈልገው የሚለውን ነገር ማየት አለባችሁ። ይህንም በሌላ ቪዲዮ ማሳያችሁ ይሆናል። ሌላው አፕሊኬሽን ሶፍትዌር ነው። አፕሊኬሽን ሶፍትዌር ጀስት ስፔሲፊክ የሆኑ አፕሊኬሽኖች ናቸው ማለት እንደምትሰሩ ስራ ነው። ለምሳሌ ማይክሮሶፍት ኦፊስ፣ ዌብ ብራውዘርስ፣ ጌምስ ይላል እዚህ ጋር። ጀስት ስፕሬድሺት የምትሰሩ ከሆነ ወይም ካልኩሌሽን የምትሰሩ ከሆነ ለምሳሌ ማይክሮሶፍት ኤክሴል ልጠቀሙ ትችላላችሁ። አንዱ የማይክሮሶፍት ፕሮዳክት ነው። ጽሁፍ የምትሰሩ ከሆነ ማይክሮሶፍት ወርድ ልጠቀሙ ትችላላችሁ። ኢንተርኔት ደግሞ ናቪጌት የምታደርጉ ከሆነ ምን ልጠቀሙ ትችላላችሁ? ጉግል ክሮም ልጠቀሙ ይችላል። ወይ ብራውዘሮች፣ የተለያዩ ብዙ አይነት ብራውዘሮች አሉ። እነዛን መጠቀም ትችላላችሁ ማለት ነው። ወይም ኦፔራ፣ ፋየርፎክስ መጠቀም ትችላላችሁ። ያው ትንሽ ዘና ማለት ቦሪንግ ከሆናችሁ ደግሞ ጌሞችን ልትጫወቱ ትችላላችሁ ማለት ነው። ያው ከረንትሊ በጣም የሚገራሩ ሶፊስቲኬትድ የሆኑ ጌሞች አሉ። ያው ትንሽ ግራፊክስ ምናምን ይጠይቃሉ። ስለነዚህም
እምላችሁ ነገር ይኖረኛል ማለት ነው። ሌላው ቤዚክ ፋንክሽን ኦፍ ኮምፒውተር ነው። የመጀመሪያው ኢንፑት ነው። ኢንፑት ቅድም የተነጋገር ነው አክሴፕት ዳታ ፍሮም ደ ዩዘር ወይም ከተጠቃሚ ነው የሚወስደው ወይም ከኢንፑት ዲቫይሱ ማለት ነው። ስለዚህ ዩዘሩ ያስገባል ዳታ ማለት ነው። ያ የገባው ዳታ ምን ይሆናል? ፕሮሰስ ይደረጋል። ፐርፎርሚንግ ኦፕሬሽንስ ኦን ደ ዳታ ዩዚንግ ሲፒዩ ሴንትራል ፕሮሰሲንግ ዩኒትን ተጠቅሞ ፕሮሰስ ያደርገዋል ኮምፒውተራችን። ከዛ ስቶር፣ ይሄ ሴቪንግ ዳታ ፎር ዘ ፊውቸር ዩዝ ማለት ያው ለፊውቸርሊ ወይም ለወደፊት መጠቀም የምትፈልግ ከሆነ ስቶር እናደርገዋለን ማለት ነው። ሌላው ኢንፑት ሲባል ለምሳሌ ኪቦርድ ልጠቀሙ ይችላላችሁ፣ ማውሶችን መጠቀም ይችላላችሁ። ቅድም እንዳልኳችሁ ፕሮሰሲንግ ዩኒት ላይ ደግሞ ሴንትራል ፕሮሰሲንግ አለ። ስቶሬጅ ላይ ሲመጡ እነዚህ ናቸው። ስቶሬጅ ላይ ለምሳሌ ሴቪንግ ዳታ ምን ልጠቀሙ ይችላላችሁ? ኤስኤስዲ ሃርድ ዲስካችሁ ወይም ኤችዲ መጠቀም ይችላላችሁ ማለት ነው። ስለዚህ ላይ ሴቭ ታደርጋላችሁ ፎር ፊውቸር ዩዝ ማለት ነው። አውትፑት ዲቫይስ ደግሞ ላይክ እዚህ ጋር እንደምታዩት ሞኒተራችሁ ላይ ሴቭ ታደርጉታላችሁ። ስለዚህ ሴንትራል ፕሮሰሲንግ ዩኒት። ሌላ የምናየው ታይፕስ ኦፍ ኮምፒውተር ነው። ታይፕስ ኦፍ ኮምፒውተር ላይ ሲመጡ ብዙ አይነት የኮምፒውተር አይነቶች አሉ። እኛ የምንጠቀምባቸው ፐርሰናል ኮምፒውተር ነው የሚባሉት። ምን ብዙ ጊዜ ሲባል ሰምታችሁ ልታውቁ ትችላላችሁ። ምን ይባላል? ፒሲ ወይም ፐርሰናል ኮምፒውተር የምንላቸው ማንኛውም ሰው ገዝቶ ሊጠቀማቸው የሚችሉ ኮምፒውተሮች ናቸው ማለት ነው። ዴስክቶፕ፣ ላፕቶፕ። ያው ቅድም እንደነገርኳችሁ ስፔሲፊካሊ ማወቅ አለባችሁ ምን አይነት ስራ ነው የምሰራበት የሚለው ነገር ስትገዙ ማወቅ አለባችሁ። ቤዚክ የምትገዙ ከሆነ ምናልባት ለቤዚክ የምትጠቀሙ ከሆነ ከኮራይ ስሪ ጀምራችሁ ልትገዙ ትችላላችሁ። ኢንጂነሪንግ የምታጠኑ ከሆነ ወደፊት ደግሞ ትልልቅ ነገሮች እሰራለሁ ብላችሁ የምታስቡ ከሆነ ደግሞ ፐርፎርማንሳቸው ስፒዳቸው የተሻሉ ደግሞ ኮምፒውተሮችን ከኮራይ 5 ጀምራችሁ ልትገዙ ትችላላችሁ ማለት ነው። ሶ እዚህ ጋር ያው ሳይዝ አላቸው ስትገዙ። ለምሳሌ ላፕቶፕ ስትገዙ በኢንች ትገዛላችሁ። ከ12 ኢንች እስከ 15.6 ወይም ከዛም በላይ ልትገዙ ትችላላችሁ ማለት ነው። ዴስክቶፕ ላይ ስትመጡ ደግሞ ጀስት ሚኒ ሳይዝ አለ፣ ሚዲየም ሳይዝ አለ፣ ታወር ኬዝ የሚባል አለ። እነዛን ያው እንደምትሰሩ ስራ መርጣችሁ መግዛት ትችላላችሁ ማለት ነው። ሌላው እነዚህ እንግዲህ አሁን ያሳየኋችሁ የዴስክቶፕ ኮምፒውተር ያልኳችሁ ይሄ ነው። አብዛኛው ሰው የሚጠቀምበት ቢሮ ላይ የምታገኙት ማለት ነው። ወይም ሆም ላይ ሊሆን ይችላል፣ ስኩል ላይ ሊሆን ይችላል። አብዛኛው ሰው የሚጠቀመው ዴስክቶፕ ኮምፒውተርስ አር ዲዛይንድ ቱ ቢ ፕሌስድ ኦን ዴስክ ላይ ወይም ጠረጴዛ ላይ የምታስቀምጡት ማለት ነው። ሜድ አፕ ኤ ፊው ዲፈረንት ፓርትስ ኢንክሉዲንግ ኮምፒውተር ኬዝ ይኖረዋል። ከላይ ያለው እዚህ ጋር የምታዩት ዚስ ኮምፒውተር ኬዙ ነው። ውስጡ ላይ ያሉት ኮምፖነንቶቹ ኮምፒውተር ኬዝ፣ ከዛ ሞኒተር ጀስት አውትፑት የሚሰጣችሁ እዚህ ጋር ሞኒተሩ አለ፣ ኪቦርድ ማውዝ ማለት ነው። ይሄ እንግዲህ አንድ ዴስክቶፕ በምትገዙበት ጊዜ እነዚህን ማሟላት አለበት ማለት ነው። ቤዚክሊ እነዚህ ማሟላት አለበት። እንደ ተጨማሪ ግብአቶች ደግሞ የምንጠቀሟቸው እንደ ፕሪንተር፣ ፕሎተር ሊሆን ይችላሉ። እነሱን እንደምትሰሩ ስራ ፐርቼዝ ልታደርጉ ይችላላችሁ ማለት ነው። ሌላው ላፕቶፕ ነው። ይሄ የምንለዋለን ፖርታብል ዲቫይስ እንለዋለን ማለት ነው። ያው ይዘነው መንቀሳቀስ እንችላለን። ከቦታ ቦታ ይዘነው መንቀሳቀስ እንችላለን። the second type of computer ነው። you may familiar with the laptop computer commonly is called laptop እንለዋለን። laptops are ባትሪ ፓወርድ ናቸው። ያው ባትሪ ነው የሚሰሩት ማለት ነው። ከረንትሊ ያሉት ኮምፒውተሮች ከ4 ሰዓት እስከ 6 ሰዓት ወይም ከዛ በላይም ሊያስጠቅሙ ይችላሉ። ያው ምሰራላችሁ ቪዲዮ ይኖራል በዙ ዙሪያም አንድ ቀን ሰው ሞር ፖርታብል ዛን ምን ናቸው? ከደስክቶፕ አንጻር ስናያቸው በጣም ፖርታብል ናቸው፣ ይመቻሉ ማለት ነው። ላያያዝም ምቹ ናቸው ማለት ነው። በተለይ አሁን ከረንትሊ ባለንበት ዘመን በጣም ስሊም የሆኑ ኮምፒውተሮች መጥተዋል። በጣም ኪሎግራማቸው በጣም አነስተኛ ማለት ነው። ይዘናቸው ብንንቀሳቀስም እንደያዝናቸው ማንቆጥራቸው አይነት ላፕቶፖች አሉ ማለት ነው። ሌላው ታብሌት ነው። እንግዲህ አንዱ የኮምፒውተር አይነት ነው። ያው ገምቱ ትችላላችሁ። ያው ኮምፒውተር ሲባል ወይ ብዙዎቻችን መስለን ዴስክቶፕ እና ላፕቶፕ ነው፣ ግን ታብሌትም ፓርት ኦፍ ኮምፒውተር። የሚለያያቸው ምንድነው? እዚህ ጋር እንደምንሰራው ስራ ነው
ስፔሲፊክ የሚያደርገን ማለት ነው። ትልልቅ ስራዎች የምንሰራበት ከሆነ ሞር ኦፍ ዴስክቶፕ ልንገዛ እንችላለን ወይም ላፕቶፕ ልንገዛ እንችላለን። ቤዚክ የሆኑ ኦፕሬሽኖች የምንሰራ ከሆነ ግን ታብሌትም ሊበቃን ይችላል። ከረንትሊ ነው ብዙ አይነት አፕሊኬሽኖችን አፕ ስቶር ላይ ወይም ፕሌይ ስቶር ላይ ማግኘት እንችላለን እንድንጠቀምባቸው ማለት ነው። እዚህ ላይም ብዙ አክሰስ የማድረግ ቻንስ አለን አሁን ባለንበት ዘመን ማለት ነው። ታብሌትስ ኮምፒውተር ኦር ታብሌትስ ሃንድ ሄልድ ናቸው። በቀላል ይዛቸው የምንይዛቸው ቅድም ካልኳችሁ ከላፕቶፕ የተሻለ ፖርታብሎች ናቸው ስናነጻጽራቸው ማለት ነው። ምን ሊሆን ይችላል? ተች ሴንሲቲቭ ስክሪኖች ፎር ታይፒንግ ናቪጌሽን። አይፓድ ኢዝ ኤግዛምፕል ኦፍ ታብሌት ማለት ነው። አይፓድ ብዙ ጊዜ የአፕል ምርቶች አይታችሁ እንደሆነ በጣም ኳሊቲያቸውን የጠበቁ ምርቶች ናቸው። አይፖድ፣ አይፓድ እነዚህ የታብሌት ኤግዛምፕሎች ናቸው። የሳምሰንግም ታብሌት ታገኛላችሁ። ብዙ አይነት የታብሌት ፕሮዳክቶች ገበያው ላይ ያሉ እነሱን አክሰስ ማድረግ ትችላላችሁ ማለት ነው። ሌላው ሜን ፍሬም ኮምፒውተር ነው። ይሄ በጣም ሂውጅ የሆነ የኮምፒውተር አይነት ነው ማለት ሜን ፍሬም ኮምፒውተር ስናወሩስ ቢግ አይረን እንለዋለን። ኢዝ ላርጅ ፓወርፉል ኮምፒውተር ታይፒካሊ ዩዝድ ባይ ላርጅ ኦርጋናይዜሽንስ ፎር ክሪቲካል ላይክ በልክ ዳታ ፕሮሰሲንግ፣ ላርጅ ስኬል ትራንዛክሽን ፕሮሰሲንግ ኤንድ ማኔጂንግ ቫስት አማውንት ኦፍ ዳታ ማለት በጣም ሂውጅ የሆኑ ዳታዎች የምንይዝበት ነው ማለት። ይሄ አንድ ሰው ሊገዛው አይችልም ማለት በጣም ውድ የሆነ ኮምፒውተር ነው። በዛ ላይ ደግሞ ትልልቅ ለምሳሌ ለመንግስት ኦርጋናይዜሽኖች ሊጠቀሙበት ይችላል። ኢቨን ቴሌ ሊጠቀም ይችላል። ሚሊተሪ ላይ ልታገኙ ትችላላችሁ ማለት ነው። በጣም ፓወርፉል ነው። ስቶሬጁም በጣም ከፍተኛ ነው። ፕሮሰስ የማድረግ አቅሙም በጣም ከፍተኛ ነው ማለት ነው። እና ይህም አንዱ የኮምፒውተር አይነት ነው ሜን ፍሬም ኮምፒውተር የምንለው ማለት ነው። ሌላው ሱፐር ኮምፒውተር የሚባል አለ። ሌላው servers. A server is a computer that serves up information to other computer on a network ማለት ነው። እንግዲህ ሰርቨር ላይ ሲመጡ ለምሳሌ ምን መውሰድ እንችላለን? ፌስቡክ መውሰድ ይችላላችሁ። እንግዲህ እናንተ ዳታ ፌስቡክ ዳታ ሰርቨር ላይ ታገኙታላችሁ ማለት ነው። እዛ ላይ በጣም ለምሳሌ ብታዩት እመክራችኋለሁ፣ ሪኮመንድ አደርጋችኋለሁ። ዩቲዩብ ላይ ፌስቡክ ዳታ ሴንተር ብላችሁ ቼክ ማድረግ ትችላላችሁ። በየሀገራችሁ አላቸው። ከዛ ላይ እንግዲህ ሼር የሆነ ነገር ነው ማለት ነው አክሰስ የምናደርገው ማለት ነው። ብዙ ኢንፎርሜሽኖችን ሶሻል ሚዲያ ኮንቴንቶችን ከነዚህ ሰርቨሮች ነው የምናገኘው ማለት ነው። ቲክቶክ ላይ ማየት እንችላለን፣ ኢንስታም ሊሆን ይችላል። እነዚህ ራሳቸውን የቻለ ሰርቨር አላቸው። ኢቨን ዩቲዩብ ራሱ እንደዛ ነው፣ ኔትወርክ ነው ማለት ነው። እኛ ዩቲዩብ በምንከፍትበት ጊዜ እዛ ጋር ጀስት ታይፕ የምናደርግበት ጊዜ አክሰስ የምናደርጋቸውን ፋይሎች ሊስት ያደርግልናል። እኛ አክሰስ እናደርጋለን፣ ከፈለግን አውርደን እንጠቀማለን ማለት ነው። ምን ሆኗል? ሰርቨሩ ላይ ተቀምጧል ማለት ነው። እንግዲህ እኛ በኔትወርክ አማካኝነት ነው አክሰስ የምናደርገው ዩዚንግ በኢንተርኔት አማካኝነት ማለት ነው። ሌላው አዘር ታይፕ ኦፍ ኮምፒውተርስ ነው። ያው ስልካችንም ኮምፒውተር ነው እንግዲህ many cell phones can do a lot of things computers can do, including browsing the internet and playing games. They can often called smartphone ላቸዋል ማለት ነው። እንግዲህ ከረንትሊ እስካለው ድረስ አይፎን አይ ቲንክ 16 ድረስ ሂዷል። ሳምሰንግም እስከ ሳምሰንግ ቲ25 አልትራ ደርሷል። እንግዲህ እንትናቸው ስፒዳቸውም የምንሰራውም ስራ ትንሽ እየጨመረ ነው። በጣም ቆንጆ ስፔኮች ናቸው አሁን የነገርኳችሁ። ስማርትፎኖቻችንም እናቸው ምንድናቸው? ታይፕ ኦፍ ኮምፒውተሮች ናቸው ማለት ነው። ሌላው ዌሬብል የሆኑ ናቸው። ዌሬብል ላይ ስንል የእጅ ሰዓታችንም ኢቨን እጃችን ላይ የምናስረው ሄዝጌ ሊሆን ይችላል። እንደገና ደግሞ ጎግል ሌንስ አለ እዚህ ጋር እንደምታዩት ፒክቸሩ ላይ። እነዚህ አዘር ኮምፒውተር ብለን መጥቀስ እንችላለን። ወይም ለፊትነስ ሊሆን ይችላል፣ ዌሬብል ናቸው፣ የሚለበሱ ናቸው ማለት ነው። ሌላው ጌም ኮንሶልስ ነው። ያው ጌም ኮንሶል ላይ ዝመቱ ያው አትገምቱም። እነዚህ አዘር ኮምፒውተር ታይፕ ብለን ካታጎሪ እናደርጋቸዋለን።
ፕሌይስቴሽን፣ ቦክስ እነዚህ እንግዲህ ፒኤስ ከረንትሊ እስከ PS5 ደርሷል። ፊቸር ላይ ደግሞ ሌላም ይሰራል ብለን ተስፋ እናደርጋለን። እነዚህም የኮምፒውተር አይነቶች ናቸው። ስፔሲፊካሊ ታይፕ ኦፍ ኮምፒውተር ዛት ዩዝድ ፎር ፕሌይንግ ቪዲዮ ጌምስ ኦን ዮር ቲቪ ማለት ቲቪያችሁ ጋር ኮኔክት አድርጋችሁ የመጣው ጀስት ፈታ የምትሉባቸው ዲቫይሶች ናቸው ማለት ነው። በጣም ግራፊክሳቸው ከረንትሊ በጣም ግራፊክሳቸው የሚገርም ነው። ፊፋ ማየት ትችላላችሁ፣ ወይም ደግሞ የተለያዩ አሁን ከረንትሊ ያሉ ጌሞችን ማየት ትችላላችሁ እና እነዛን በእነዚህ ዲቫይሶች መጫወት ትችላላችሁ ማለት ነው። ሌላው ቲቪ ነው። ቲቪም ስማርት ቲቪ ከረንትሊ ያው ላይክ እንደ ስልካችን በሉት የምትፈልጉትን አፕሊኬሽን መጫን ትችላላችሁ። ስማርት ቲቪዎች ላይ መጠቀም ትችላላችሁ። ዩቲዩብን እዚህ ላይ አክሰስ ማድረግ ትችላላችሁ። ኢቭን የተለያዩ ቴሌቪዥን ቻናሎችን አክሰስ ማድረግ ትችላላችሁ። ኔትፍሊክስ ለምሳሌ አካውንት ካላችሁ ከፍታችሁ በቲቪያችሁ ማየት ትችላላችሁ ማለት ነው። ሌላው ፒሲ ኤንድ ማክስ፣ ያው ማክ ኮምፒውተር የአፕል ምርት ነው። ፐርሰናል ኮምፒውተር ካም ኢንቱ ሜን ስታይልስ ፒሲ ኤንድ Mac. Both are fully functional, but they have different look and feel, and many people prefer one or the other ማለት ነው። አብዛኛው የዓለማችን ሕዝብ የሚጠቀመው ቀለል ያሉትን ነው። ለምሳሌ HP፣ ሊኖቮ፣ ዴል የአብዛኛው የዓለማችን ሕዝብ ይጠቀማቸዋል። አፕል ደግሞ ስፔሲፊካሊ የተወሰኑ ሰዎች ናቸው የሚጠቀሙበት ትንሽ ከዋጋም አንጻር ወደድ ስለሚሉ ማለት ነው። ማኪንቶሽ ኮምፒውተር ዋዝ ኢንትሮዲውስ በ1984 ነው እንግዲህ የተዋወቀው ማለት ነው። ሌላው በጣም ወሳኝ ነገር ነው፣ እዚህ ጋር በደንብ ተከታተሉኝ። ኮምፒውተር በምትገዙበት ጊዜ ምን ነገሮችን የምታዩት የሚለውን ነገር አሳያችኋለሁ ማለት ነው። ጀስት ያው ይጠቅማችኋል ብዬ ስላሰብኩኝ እንደ ተጨማሪ ቲፕስ ነው እዚህ ጋር ያመጣሁት። ኮምፒውተር ስትገዙ የምታዩቸው ነገሮች፣ ኮንሲደር የምታደርጓቸው ነገሮች፣ ያው ኮምፒውተር ስትገዙ ሁለት አይነት ነገሮችን ታስባላችሁ፣ ወይ ላፕቶፕ ልግዛ ወይ ዴስክቶፕ የሚለውን ነገር አብዛኛው በተለይ ትልቅ ስራ የምትሰሩ ከሆነ ነው። ይሄንን ቅድም እንዳልኳችሁ ታብሌት፣ ስማርት ስልካችሁ ላይ መስራት ትችላላችሁ። ሞሮፍ ግን ለእይታም እንዲመቻችሁ የተሻለ ስራም ለመስራት እነዚህን ፕሪፌር ታደርጋላችሁ ማለት ነው። ሶ ዌን ዩ ባይ ኮምፒውተር ኮንሲደር ዩር ኒድስ ዴስክቶፕ ኦር ላፕቶፕ፣ ዲዛይርድ ኦፕሬቲንግ ሲስተም፣ ፕሮሰሰር ታይፕ፣ ራም፣ ስቶሬጅ ካፓሲቲ፣ ስክሪን ኳሊቲ፣ ፖርትስ ኤንድ ዋረንቲ ማለት ነው። እነዚህ ነገሮች መኖር አለባችሁ፣ የግድ ነው። እነዚህ ኮምፒውተር ስትገዙ የግድ ያስፈልጋሉ ማለት ነው። እንቀጥላለን።